የአውሮፓ ቻምፒየንስ ሊግ የጥሎ ማለፍ ጨዋታዎች ትላንት ምሽት ተከናውነዋል። በዚህ መሰረት ሊቨርፑል ከሪያል ማድሪድ እንዲሁም ደግሞ ኢንትራክት ፍራንክፈርት ከአውቶው እንደነበር የሚታወስ ነው። ሁለቱም ከሜዳቸው ውጪ መርሃ ግብሮቻቸውን ያከናወኑ ቡድኖች ተጋጣሚዎቻቸውን አሸንፈው ወደ ቀጣዩ ዙር የማለፍ እድላቸውን አመቻችተዋል። ትላንትና ሊቨርፑልና ሪያል ማድሪድ በአንፊልድ ሮድ ስታዲየም የተገናኙበት ጨዋታ በእግር ኳስ ቤተሰቡ ዘንድ በከፍተኛ ጉጉት ይጠበቅ የነበረ ነው። ምክንያቱም ሁለቱ ቡድኖች በተለያዩ አጋጣሚዎች ተገናኝተው ያው ሪያል ማድሪድ አሸናፊ ቢሆንም ያንን ለመበቀል ግን ጥሩ አጋጣሚ እንደሆነ በተለይ ለሊቨርፑል ሲነገር እንደነበር የሚታወስ ነው። ሆኖም ግን አልተሳካም። ትላንትና ሪያል ማድሪድ ከሜዳው ውጪ 5-2 በሆነ ውጤት አሸንፎ ወጥቷል። ለሪያል ማድሪድ ከአምስቱ ጎሎች ቪኒ ጁኒየር እና ካሪም ቤንዜማ እያንዳንዳቸው ሁለት ግቦችን ሲያስቆጥሩ ቀሪዋን አንድ ግብ ደግሞ የማል ተከላካዩ ሚሊታኦ አስቆጥሯል። በዚህ ጨዋታ ሊቨርፑሎች በዳርዊን ኑኔዝ እና በመሐመድ ሳላ አማካይነት በአራተኛውና በ14ኛው ደቂቃ ሁለት ግቦችን አከታትለው ማስቆጠራቸውን ተከትሎ 2-0 መምራት ችለው ነበር። ከዚህም በመነሳት አሰልጣኝ ዩርገን ክሎፕ ከጨዋታው በፊት የሰጡት አስተያየት እውነት ሆነ የሚሉ መላምቶች በጊዜ እንዲሰነዘሩ ምክንያት ሆኖ ነበር። ዩርገን ክሎፕ ብዙዎቻችን እንደምናስታውሰው አንድ አስተያየት ሰጥተው ነበር። ሪያል ማድሪድን አሸንፎ ወደ ቀጣዩ ዙር ለማለፍ ሁለት ሱፐር የሆኑ ጨዋታዎች ያስፈልጉናል ብለው ነበርና የመጀመሪያዎቹ ሁለት ግቦች በ14 ደቂቃ ውስጥ መቆጠራቸው ስንመለከት የዩርገን ክሎፕ ሐሳብ ወይም ደግሞ ትንቢት እውን ሆነ ብለን ነበር። ሆኖም ግን ከ21ኛው ደቂቃ በኋላ የተመዘገቡ የግብ መጠኖችን ስንመለከት የአሰልጣኝ ዩርገን ክሎፕና የሊቨርፑል ህልም ሳይሳካ መቅረቱን በግልጽ ተመልክተናል። በዚህ አጋጣሚ አንድ ማንሳት ያለብን ነገር ምንድነው? በሁለቱም በኩል የግብ ጠባቂዎች ስህተት በአንድ በኩል ለግቦች መቆጠር ምክንያት ሆኖ ተመልክተናል። ለምሳሌ መሐመድ ሳላ በ14ኛው ደቂቃ ያስቆጠራት የሊቨርፑል ሁለተኛ ግብ የኩርቷ ስህተት ነበረባት። ኩርቷ ኳሱን በአግባቡ መቆጣጠር ባለመቻሉ ምክንያት መሐመድ ሳላ አግኝቶ በቀላሉ አስቆጥሮ 2-0 መምራት ችለው ነበር። ከዛ በኋላ ግን ቪኒ ጁኒየር በ21ኛውና በ36ኛው ደቂቃ አስቆጠረ። ከዛ ደግሞ ሚሊታኦ አስቆጠረ። ካሪም ቤንዜማ ደግሞ በ55ኛውና በ67ኛው ደቂቃ ላይ ሁለት ግቦችን አክሎ በአጠቃላይ 5-2 በሆነ ውጤት እንደዚሁ አሸንፏል። በነገራችን ላይ ቪኒ ጁኒየር ላስቆጠራት ሁለተኛ ግብ የአሊሰን ቤከር ስህተትም ትልቁን አስተዋጽኦ አበርክቷል። የክሊራንስ ችግር ነበረው ወይም ደግሞ ኳስን ከራስ ግብ የማራቅ ችግር ነበረው። ደርቦት ነበር ኳሱን የመታው። ከዛ የተደረበው ኳስ በቀጥታ መረብ ላይ ነበር ያረፈው። ይህንን ተከትሎ የሁለቱ ቡድኖች ጨዋታ 2-2 አቻ ሆነ። ከዛ እንዳልኩ ሚሊታኦ አስቆጠረ። ካሪም ቤንዜማ ደግሞ ሁለት ግቦችን አከታትሎ አስቆጠረና ጨዋታው 5-2 በሆነ ውጤት ተጠናቀቀ። እጅግ በጣም አስደናቂና ያልተጠበቀ ውጤት ነው። በነገራችን ላይ ካሪም ቤንዜማ በተከታታይ በ18 የቻምፒየንስ ሊግ ጨዋታዎች ላይ ግብ ያስቆጠረ ሁለተኛው ተጫዋች በመሆን ከሊዮኔል ሜሲ ጋር ክብረ ወሰኑን መጋራት ችሏል። ከዚህ በፊት ሊዮኔል ሜሲ ብቻውን ነበር ይህንን ክብረ ወሰን የቻለው። አሁን ግን ካሪም ቤንዜማ በተለይ ትላንት ሁለት ግቦችን ማስቆጠሩን ተከትሎ በ18 ተከታታይ ቻምፒየንስ ሊግ ጨዋታዎች ላይ ግብ በማስቆጠር ከሊዮኔል ሜሲ ጋር በክብረ ወሰን ተስተካክሏል ማለት ነው። ሌላው ግን ካሪም ቤንዜማ ትላንት ሁለት ግቦችን ማስቆጠሩ የሚያስደንቀው ነገር ምንድነው? ተጫዋቹ በያዝነው ውድድር ዓመት ትክክለኛ ፎርሙላ አይደለም የሚገኘው። ምክንያቱም ተደጋጋሚ ጉዳቶች ያጋጥሙት ነበር። እንደውም አንድ ስታት እየተመለከትኩ ነበርና ከሴፕቴምበር ወር ጀምሮ 7 ጊዜ ተጎድቷልና በዚህ ምክንያት ለቡድኑ በቋሚነት በተደጋጋሚ ጨዋታዎች ላይ መሰለፍ ያልቻለ እንደነበር የሚታወስ ነው። ከዚህም በመነሳት ካሪም ቤንዜማ ለማድሪድ መስጠት የሚገባውን እየሰጠ አልነበረም። ሆኖም ግን በትላንትናው ጨዋታ ሁለት ወሳኝ ግቦችን አስቆጥሮ ቡድኑ አሸንፎ እንዲወጣ በማድረጉ በኩል ትልቁን አስተዋጽኦ ማበርከቱን እንደዚሁ በደንብ ተመልክተናል። ሌላው አንድ ልናነሳ የሚገባው ዳታ ወይም ቁጥር ብዬ ማስበው ምንድነው? ትላንት ሪያል ማድሪድ 9 ሙከራዎችን ያደረገው በ90 ደቂቃ ክፍለ ጊዜ ውስጥ ከነዛ 9 ሙከራዎች 6ቱ ኢላማቸውን የጠበቁ ነበሩ። ከ6ቱ ኢላማቸውን ከጠበቁ ሙከራዎች 5ቱ ወደ ግብነት ተቀይሯል። ስለዚህ ኮንቨርዥን ሬታቸው ወይም ደግሞ ያገኙትን የግብ ዕድል በአግባቡ ከመጠቀም ጋር በተያያዘ በትላንትናው ዕለት ሪያል ማድሪድ በጣም ለፐርፌክሽን ቀርቦ እንደነበረ ቀደም ሲል ያስቀመጥኩት ቁጥር ያሳያልና በጥቅሉ ሪያል ማድሪድ በብዙ መልኩ በትላንትናው ጨዋታ በጥሩ መልኩ ቀርቦ ተጋጣሚውን አሸንፎ ይወጣበት ነበር። እንግዲህ ጨዋታው ከተጠናቀቀ በኋላ ልክ እንደ 2019 ይሄ ውጤት ሊቀለበስ ይችላል ወይ የሚሉ ጥያቄዎች እየተነሱ ነው የሚገኘው። እንደምናስታውሰው 2019 በአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ
ሊቨርፑልና ባርሴሎና ተገናኝተው እንደነበር የሚታወስ ነውና በመጀመሪያው ጨዋታ በኑ ካምፕ ስታዲየም ባርሴሎና በምርጥ ብቃት 3-0 በሆነ ውጤት አሸንፎ እንደነበር የሚታወስ ነው። ያንን ውጤት ለመቀልበስ በጣም አስቸጋሪ እንደነበር በወቅቱ በጣም ይወራ ነበር። ምክንያቱ ደግሞ ምንድነው? ባርሴሎና በወቅቱ የነበረበት ብቃት እንደዚህ በቀላሉ ለሊቨርፑል እጅ ይሰጣል የሚያስብል አልነበረም። ሆኖም ግን ሊቨርፑል 4-0 በሆነ ውጤት አሸንፎ ውጤቱን ቀልብሶ ወደ ግማሽ ፍጻሜ ማለፉ የሚታወስ ነው። አሁንስ ያንን ማድረግ ይችላል ወይ የሚል ጥያቄ እየተነሳ ነው የሚገኘው። ግን ይሄኛው ከዛኛው የተለየ ታሪክ አለው ወይም ደግሞ የተለየ ውጤት ነው። ለምሳሌ የ4-0 ሲያሸንፉ በሜዳቸው ነበር ያሸንፉት። አሁን ግን ከሜዳቸው ውጪ ነው የመልሱን ጨዋታ የሚያደርጉትና 5-2 ቀልብሰው ተጋጣሚያቸውን አሸንፈው ወደ ቀጣዩ ዙር ያልፋሉ ብሎ ማሰብ እጅግ በጣም አስቸጋሪ ነው የሚል ድምዳሜ ይኖርኛል። እኔ በግሌ ያው በእግር ኳስ ምን ጠብቃቸው ያልተጠበቁ ነገሮች እንዳሉ ሆነው ማለት ነው። ነገር ግን ሪያል ማድሪድን በሜዳው አሸንፎ ወደ ቀጣዩ ዙር ማለፍ በጣም ከባድ ነው። ሌላው ግን ከዚህ ውጤት አንድ ልንረዳ የሚገባው ነገር ምንድነው? ማድሪድ 2-0 እየተመራ ጨዋታውን አሸንፎ ለመውጣት የነበረው ኮሚትመንት በጣም የተለየ ነበር። ይሄ የሚያሳይ ምንድነው? ማድሪዶች የቻምፒየንስ ሊግ ስነ ልቦናቸው የሚገርም ከፍታ ላይ መሆኑን በደንብ የሚያሳይ ነው። ምክንያቱም በቃ ቻምፒየንስ ሊግ ማለት የሪያል ማድሪድ ነው የሚል እሳቤ አእምሯቸው ውስጥ እንደተቀመጠ በደንብ ተረዳል። ያልነቀው የአእምሮ ክፍላችን ውስጥ አንድ ነገር ከገባ እሱን ለማውጣት ያስቸግር ይላል። ልክ እንደዛ የሆነ አይነት ነገር ነውና ያንን በደንብ የተመለከትንበትም ምሽት ነበረ ትናንትና የተደረገው ጨዋታ ያሳየን። በአጠቃላይ ግን ሊቨርፑል ወደ ቀጣዩ ዙር የማለፍ እድሉ ከሞላ ጎደል የጠበበ ይመስላል። በነገራችን ላይ ምድቡን 15 ነጥብ ይዞ ወይም 5 ጨዋታዎች ከ6 አሸንፎ ነበር ወደ ቀጣዩ ዙር ያለፈው። ሆኖም ግን ከዚህ የተሻለ ርቀት ለመጓዝ የሚቸገር መሆኑን ከተመዘገበ ውጤት መረዳት የሚቻል ይመስለኛል። ትናንትና በኢንትራ ፍራንክፈርትና በናፖሊ መካከል የተካሄደው ጨዋታ በናፖሊ 2-0 አሸናፊነት ተጠናቋል። ናፖሊ ከሜዳ ውጪ ነው ይህን ጨዋታ ያደረገው። ስለዚህ ወደ ቀጣዩ ዙር የማለፍ እድሉ በጣም ሰፊ ነው ብሎ መናገር ይቻላል። በዚህ ጨዋታ ቪክቶር ኦሲሜንና ጆቫኒ ዲ ሎሬንዞ ናቸው ሁለቱን የአሸናፊነት ግቦች ከረፍት በፊትና ከረፍት መልስ ያስቆጠሩት። ይህንን ተከትሎ ናፖሊ ወደ ቀጣዩ ዙር የማለፍ እድሉን ከወዲሁ አመቻችቷል። ኢንትራ ፍራንክፈርት ባለፈው የውድድር ዓመት የዩሮፓ ሊግ ሻምፒዮን እንደነበረ ብዙዎቻችን እናስታውሳለን። ስለዚህ ጠንካራ ከሚባሉ በቻምፒየንስ ሊግ ላይ ከሚሳተፉ ቡድኖች መካከል አንዱ ቢሆንም ትናንትና ግን በሜዳው በናፖሊ 2-0 በመሸነፍ እጅ ሰጥቷል። ከዛ ውጭ ግን በኢንትራ ፍራንክፈርት በኩል ኮሎ ሙዋኒ በ58ኛው ደቂቃ በቀይ ካርድ ወጥቷል። ይህንን ተጫዋች ብዙዎቻችን የምናስታውሰው በዓለም ዋንጫ የፍጻሜ ጨዋታ ነው። ከአርጀንቲና ጋር በነበረው ጨዋታ በጭማሪ ሰዓት የመጨረሻ እድል አግኝቶ ማርቲኔዝ የመለሰበትን ብዙዎቻችን እናስታውሳለንና ምናልባት ያችን ግብ አስቆጥሮ ፈረንሳይ ሻምፒዮን ብትሆን ኖሮ የዚህ ልጅ ዝነኝነት አሁን ላይ ሆነን ከምናወራም በላይ ሊሆን እንደሚችል ብዙዎቻችን እንገምታለን። በነገራችን ላይ በአውሮፓ ታላላቅ ክለቦች የሚፈለግ እጅግ በጣም አስደናቂና ተስፋ ሰጪ ወጣት ተጫዋች ነው። በትላንትናው ጨዋታ በቀይ ካርድ በ58ኛው ደቂቃ ወጥቷል። ናፖሊ እንግዲህ በሀገር ውስጥ ያስመዘገበ ያሉን አስደናቂ ውጤት በቻምፒየንስ ሊጉም እንደዚሁ ቀጥሎበታል። በምድብ ድልድሉ በሊቨርፑል ከመሸነፉ ውጪ ሌሎችን ጨዋታዎች በሙሉ አሸንፎ ነው ወደ ቀጣዩ ዙር ማለፍ የቻለው። ከዛ ውጪ ደግሞ በሴሪአው በኢንተር ሚላን 1-0 ከመሸነፉ ውጪ በሌሎች ጨዋታዎች ሽንፈት አላስተናገደም። ይህንን ተከትሎ እንደ አውሮፓውያን አቆጣጠር ከ1989-90 የውድድር ዓመት ወዲህ የሴሪያውን ዋንጫ የማንሳት እድላቸው እጅግ በጣም ሰፊ ሆኗል። ምክንያቱም ከተከታያቸው ከኢንተር ሚላን ጋር ያለው የነጥብ ልዩነት ወደ 15 ከፍ ስላለ ማለት ነውና ናፖሊ ከረጅም ዓመታት በኋላ አዲስ ታሪክ ለማስመዝገብ የተቃረበበት ዓመት ቢኖር ይሄ ነው። በአሰልጣኝ ሉቺያኖ ስፓሌቲ እየተመራ ማለት ነው። ከዛ ውጭ ግን የፍራንክፈርት ጥቂት ደጋፊዎችም በናፖሊ ደጋፊዎች ላይ ጥቃት ማድረሳቸውን ተከትሎ በፖሊስ ቁጥጥር ስር መዋላቸውንም የሚገልጹ መረጃዎች እንደዚሁ ወጥተው ተመልክተናል ማለት ነው። ይኸው የአውሮፓ ቻምፒየንስ ሊግ የጥሎ ማለፍ መርሃ ግብሮች ዛሬም የሚከናወኑ ይሆናል። በዚህ መሰረት አርቢ ሌቪዥን ከማንቸስተር ሲቲ ምሽት 5 ሰዓት ላይ የሚገናኙበት ጨዋታ ይጠቀሳል። ማንቸስተር ሲቲ ሁለት ወሳኝ ተጫዋቾችን በዛሬው ጨዋታ በህመም ምክንያት እንደማያሳትፍ ተረጋግጧል። አንደኛው ኬቨን ዴ ብሩይኔ ነው። ኬቨን ዴ ብሩይኔ ለማንቸስተር ሲቲ በተለይ ደግሞ ለኤርሊንግ ሃላንድ ምን አይነት ተጫዋች እንደሆነ ብዙዎቻችን እናውቃለን። ከዛ ውጪ ግን የመሃል ተከላካዩ አይማሪክ ላፖርቴም በህመም ምክንያት ከማይሰለፉ ተጫዋቾች መካከል የሚጠቀስ ነው። በዚህ ህመማቸው ምክንያት በትናንትናው ዕለት ከቡድኑ ጋር ልምምድ አልሰሩም። ወደ ጀርመንም አለመጓዛቸው ነው እንደዚሁ እየተነገረ የሚገኘው። ቀደም ሲል ጆን ስቶን ደግሞ
ደግሞ ታፋው ላይ ካጋጠመው ጉዳት አሁንም ባለማገገሙ ምክንያት ከቡድኑ ጋር ከማይጓዙ ተጫዋቾች መካከል የሚጠቀስ ይሆናል ማለት ነው። እንግዲህ ማንቸስተር ሲቲ ባሳለፍነው ሳምንት በእንግሊዝ ፕሪሚየር ሊግ ባልተጠበቀ መልኩ ከኖቲንጋም ፎረስት ጋር ነጥብ ተጋርቶ መውጣታቸው የሚታወስ ነው። ያ አንጎበር እስካሁን ድረስ ሲቲዎችን ይለቀቃቸው አይመስልም። ምክንያቱም አሰልጣኝ ፔፕ ጋርዲዮላ በሚሰጧቸው አስተያየቶች ውስጥ ከኖቲንጋም ፎረስት ጋር የጣሉት ነጥብ ምን ያህል እንደቆጫቸው በተደጋጋሚ እየገለጹ ነው የሚገኙትና እስካሁን ድረስ ያ ነገር ከውስጣቸው አለመውጣቱን በደንብ እየተረዳን ነው የሚገኘው። በአርቢ ሌፕዚግ በኩል የቡድኑ ቁልፍ ተጫዋች ተብሎ ሊጠቀስ የሚችለው ክሪስቶፈር ንኩንኩ ነው። ይህ ተጫዋች በያዝነው ውድድር ዓመት በሁሉም ውድድሮች 17 ግቦችን አስቆጥሯል። ስለዚህ የቡድኑ ቁልፍ ተጫዋች ነው ቢባል ብዙም የሚገርም አይደለም። ነገር ግን ለረጅም ሳምንታት ያህል ከጉዳት ከሜዳ ርቆ ባሳለፍነው ሳምንት ነበር አገግሞ ወደ ሜዳ የተመለሰው። ወልፍስበርግን ባሸነፉበትም ጨዋታ ጥሩ ሚና ተጫውቶ ነበር። ሆኖም ግን ያለበት የፊትነስ ደረጃ ወይም ደግሞ የአካል ብቃት ደረጃ አስተማማኝ አለመሆኑን ተከትሎ በዛሬ ምሽቱ ጨዋታ የመሰለፉ ነገር አጠራጣሪ ስለመሆኑ እንደዚሁ እየተነገረ ነው የሚገኘው። እንደዛም ሆኖ ግን የአሸናፊነቱ ግምት አሁንም ለማንቸስተር ሲቲ እየተሰጠ ነው የሚገኘው። ማንቸስተር ሲቲዎች ከፕሪሚየር ሊጉም በላይ የቻምፒየንስ ሊጉ ዋንጫ የማንሳት ከፍተኛ ፍላጎት እንዳላቸው ከዚህ በፊት ደጋግመው ሲናገሩ እንደነበር የሚታወስ ነው። እቅዳቸውም ያንን መሰረት ያደረገ ነው። በተለይ ትላልቅ የአውሮፓ ተጫዋቾች ወደ ክለቡ እንዲመጡ የሚደረግበት ዋነኛው ምክንያት ክለቡ በታሪኩ ለመጀመሪያ ጊዜ የአውሮፓ ቻምፒየንስ ሊግ ዋንጫን እንዲያነሳ በማሰብ ነው። ነገር ግን አሰልጣኝ ጆሴፕ ፔፕ ጋርዲዮላ ወደ ማንቸስተር ሲቲ ከመጡ በኋላ ይህንን ለማሳካት እጅግ በጣም እየተቸገሩ መሆኑን በተደጋጋሚ ጊዜ እየተመለከትን የሚገኘው። ከዛ ውጭ ግን ባለፉት ጥቂት ሳምንታት በፕሪሚየር ሊጉ የተመለከትነውን አቋማቸውን ይዘው የሚቀጥሉ ከሆነ ግን ዘንድሮም የረጅም ጊዜ ህልማቸውን የአውሮፓ ቻምፒየንስ ሊግ ዋንጫን የማግኘት ህልማቸው ወይም ደግሞ ፍላጎታቸው ይሳካል ለማለትም የሚያስደፍር ነገር አይኖርም። የሆነው ሆኖ ግን እነሱ ግን እቅዳቸው እንደሚሳካላቸው እምነት እንዳላቸው በተለያዩ አጋጣሚዎች እየገለጹ ነው የሚገኘው። ሌላው ኢንተር ሚላንና ፖርቶ ምሽት 5 ሰዓት ላይ የሚገናኙበት ሌላው የአውሮፓ ቻምፒየንስ ሊግ የጥሎ ማለፍ መርሃ ግብር ነው ማለት ነው። አጫጭር መረጃዎችን ስንመለከት የሊድስ ዩናይትድን ጉዳይ እንመለከታለን። ሊድስ ዩናይትድ አሰልጣኝ ማርሴሎ ቤልሳን ካሰናበተ በኋላ አሁንም መረጋጋት ያልቻለ ቡድን ነው። ምክንያቱም ከኛ አሰልጣኝ ስንበት በኋላ ጄሲ ማርሽን ቀጥሮ እንደነበር የሚታወስ ነው። እኛ አሰልጣኝ ወደ ሊድስ ዩናይትድ ከመጡ በኋላ ቡድኑ 16ኛ ሆኖ እንዲጨርስ በማድረግ ከመውረድ መታደጋቸው የሚታወስ ነው። ከዛ ደግሞ በቀጣይ አመት እሳቸው የሚፈልጓቸው በርከት ያሉ ተጫዋቾችን አምጥተው የተሻለ ቡድን ይገነባሉ ተብሎ ቢታሰብም አሁንም ላለመውረድ ከሚጫወቱ የፕሪሚየር ሊግ ክለቦች መካከል አንዱ መሆኑን ተከትሎ የክለቡ ከፍተኛ አመራሮች ከአሰልጣኙ ጋር የነበራቸውን ኮንትራት አቋርጠው ማሰናበታቸው የሚታወስ ነው። ከዛም በኋላ ግን ብዙ አሰልጣኞችን ለመቅጠር ብዙ ጥረት ሲያደርጉ እንደነበረም እንደዚሁ የሚታወስ ነው። ለምሳሌ ከነዚህ መካከል አንዱ ራውል ብላንኮ ጎንዛሌዝ እንደነበር የሚታወስ ነው። የራዮ ቫዮካኖ አሰልጣኝ አንዶኒ ኢራኦላም በሊድስ ዩናይትድ ከተፈለጉ አሰልጣኞች መካከል አንዱ ቢሆንም ክለቡ ግን ይለቃቸው ፈቃደኛ ባለመሆኑ ምክንያት የኛ አሰልጣኝ ዝውውር ሳይሳካ ቀርቶ ነበር። ከዛ በመቀጠል ደግሞ የዌስት ብሮሚቹ አሰልጣኝ ካርሎስ ኮሪቤራንም ለማስፈረም እንደዚሁ ፍላጎት ነበራቸው። ሆኖም ግን ዌስት ብሮሞችም እኚህን አሰልጣኝ የመልቀቅ ፍላጎት የሌላቸው መሆኑን ተከትሎ የአሰልጣኙን ውል በማራዘም ወደ ሊድስ ዩናይትድ የሚያደርጉት ዝውውር እንዳይሳካ አድርጓል። ይሄ ብቻ ሳይሆን በርከት ያሉ አሰልጣኞችን አናግረው ሲያበቁ በመጨረሻ ግን የቀድሞ የዋትፎርድ አሰልጣኝ የነበሩትን ዣቪ ግራሲያን በዋና አሰልጣኝነት ቀጥረዋል። እኚህ ሰው በ2018 እና 19 የውድድር ዓመት ዋትፎርድን በእንግሊዝ ፕሪሚየር ሊግ በማሰልጠን የሚታወቁ ከመሆናቸው ባሻገር በኤፍኤ ካፕ የፍጻሜ ተፋላሚ እንደነበሩ የሚታወስ ነው። ምንም እንኳን በፍጻሜው ጨዋታ ተሸንፈው ዋንጫውን ማንሳት ባይችሉም ሆኖም ግን በቀጣይ ዓመት ደግሞ ቡድኑ ላለመውረድ እየታገለ መሆኑን ተከትሎ ከክለቡ እንዲሰናበቱ ተደርገው ቆይተው ከዛ ወደ ቫሌንሺያና ወደ አረብ ሀገር በመሄድ ወይም ደግሞ ወደ አልሳድን አሰልጥነው እንደነበረን የሚገልጹ መረጃዎች እንደዚሁ አብረው ወጥተው ነበርና አሁን ደግሞ ተመልሰው ወደ እንግሊዝ መጥተው ሊድስ ዩናይትድን መያዛቸው ተገልጿል ማለት ነው። የተሰጣቸው ትልቁ ኃላፊነት ምንድነው? ሊድስ ዩናይትድ ለተጨማሪ አመታት በፕሪሚየር ሊጉ እንዲቆይ ማድረግ ነው። አሁን ቡድኑ 19ኛ ደረጃ ላይ ነው የሚገኘውና ካለበት ደረጃ አንፃር ቡድኑን ማዳን ይችላሉ ወይ የሚለው ነገር እንዳለ ሆኖ ግን እሳቸው ይህንን ኃላፊነት ተቀብለው መጥተዋል። በነገራችን ላይ ይሄ ከኳስ ቁጥጥር ጋር በተያያዘ ወይም ደግሞ ጥሩ ጨዋታን ከመጫወት ጋር በተያያዘ ጥሩ ቡድን በመስራት የሚታወቁ አሰልጣኝ ናቸው።
እንግዲህ ይሄም ታምኖባቸው ወደ ክለቡ እንዲመጡ የተደረገው ስለዚህ ሊድስ ዩናይትድን የማዳን ወይም ደግሞ በፕሪሚየር ሊግ የማቆየት ትልቅ ኃላፊነት ያለባቸው አሰልጣኝ ናቸው። ከመሐመድ ኤልኔኒ ጋር የተያዘ አንድ መረጃ ደግሞ እናንሳ። የተጫዋች እንደ አውሮፓውያን አቆጣጠር ከአርሰናል ጋር እስከ 2024 የሚያቆየውን አዲስ ኮንትራት መፈራረሙ ተገልጿል። በ2016 ዓ.ም በፈረንጆቹ አቆጣጠር ከስዊዘርላንዱ ባዚል ወደ አርሰናል መዘዋወሩ የሚታወስ ነው። ከዛ ጊዜ ወዲህ እንግዲህ በአርሰናል በነበረው ቆይታ 155 ጨዋታዎችን አድርጓል። እንደውም አርቴታው ቡድኑ ከተረከበ በኋላ ክለቡን ይለቃሉ ከተባሉ ተጫዋቾች መካከል አንዱ ቢሆንም እሱ ግን ክለቡ ካልገፋኝ በስተቀር እኔ አርሰናልን መልቀቅ ፍላጎት የለኝም ማለቱም የሚታወስ ነው። ይህንንም ከግምት በማስገባት ሊሆን ይችላል የክለቡ አመራሮች ኤልኔኒን በክለቡ አቆይተውታል። አሁን ግን በቋሚነት የመሰለፍ እድል እያገኘ አይደለም። እንደዛም ሆኖ ግን ከመድፈኞቹ ጋር የመቆየት ፍላጎት ኖሮት እስከ 2024 ድረስ የሚያቆየውን አዲስ ኮንትራት ሊፈራረም ችሏል ማለት ነው። እንግዲህ አሁን በሱ ቦታ ላይ የሚጫወተው አንዱ ቶማስ ፓርቲ ነው። ከቶማስ ፓርቲ በተጨማሪ ደግሞ ጆርጂኒዮ አለ። እነዚህ ሁለት ተጫዋቾች እንኳን ባይኖሩ ዣካን ወደ ኋላ መልሶ ማጫወት ይቻላልና በዚህ ቦታ ላይ በቋሚነት የመጫወት እድሉ እጅግ በጣም ጠባብ በሆነበት ሁኔታ በአርሰናል ለመቆየት መፈለጉ ለክለቡ ያለውን ፍቅር ወይም ደግሞ ያለውን መልካም አመለካከት የሚያሳይ ይመስላል። ምክንያቱም የመጫወት እድሉ እጅግ በጣም ጠባብ ነው። ምናልባት በኤፍኤ ካፕና እንደዚህ በካርሊንግ ካፕ በመሳሰሉ ውድድሮች ላይ ካልተጫወተ በስተቀር በፕሪሚየር ሊጉ እነዚህን ሶስት ተጫዋቾች አስቀምጦ በቋሚነት የመሰለፍ እድል ይኖረዋል ብሎ ማሰብ ከባድ ነው። እድሜውም 30 ደርሷል። አሁን ግን ጉዳት ላይ ነው የሚገኘው። በነገራችን ላይ እነዚህ ቀደም ሲል የጠቀስኩልህ እሱ ሊጫወትባቸው የሚችሉ የውድድር መድረኮችን ሊያገኝ የሚችለው ከጉዳቱ ሙሉ ለሙሉ አገግሞ ሲመለስ ነው። አብችነኝ ካዳማ ስለ ቶማስ ፓርቲ የሆነ ነገር ብሉኝ እስቲ ብሏል። ቶማስ ፓርቲ እውነት ለመናገር በያዝነው ውድድር ዓመት በአርሰናል ስኬት ውስጥ ትልቁን አስተዋጽኦ እያበረከቱ ከሚገኙ ተጫዋቾች መካከል አንዱ ነው። በተለይ የቡድኑን የማጥቃትና የመከላከል ሚዛን ከመጠበቅ አኳያ እየተጫወተ ያለው ሚና እጅግ በጣም ከፍተኛ ነው። ለምሳሌ በማንቸስተር ዩናይትድ ቤት ውስጥ ካዝሜሮ ለማንቸስተር ዩናይትድ እጅግ በጣም አስፈላጊ ከሚባሉ ተጫዋቾች መካከል አንዱ ነው እንደምንለው ሁሉ ቶማስ ፓርቲም በዘንድሮ የውድድር ዓመት በአርሰናል ስኬት ውስጥ ትልቁን አስተዋጽኦ ከሚያበረክቱ ተጫዋቾች መካከል ሊጠቀስ የሚችል ነው። ምናልባት እነ ጆርጂኒዮ መምጣታቸው የቡድኑን ጥልቀት ከማስፋት አኳያ ትልቅ አስተዋጽኦ ሊኖር ቢችልም ቶማስ ፓርቲ ያለበት አቋም ላይ ግን ጆርጂኒዮ ይገኛል ብሎ መናገር ከባድ ነው። ስለዚህ አርሰናል በእያንዳንዱ ጨዋታ የተሻለ ውጤት ማስመዝግቦ የዘንድሮን የፕሪሚየር ሊግ ዋንጫ ማንሳት ካለበት እንደነ ቶማስ ፓርቲ ያሉ በጥሩ ቁመና ላይ የሚገኙ ተጫዋቾች ከጉዳታቸው አገግመው መሰለፍ ወይም ደግሞ ወደ ቡድኑ መመለስ ይኖርባቸዋል። ያለበለዚያ ግን ትንሽ ከባድ ሊሆን ይችላል ብዬ ነው የማስበው። ዘንድሮ የዓመት የማርከስ ራሽፎርድና የኦሲሚን ነው እነሱ ካሉ ጎላሉ የሚል አስተያየት ሰጥቷል። እውነት ነው። እነዚህ ሁለት ተጫዋቾች በአውሮፓ በተለይ ደግሞ በሚሳተፉባቸው ውድድሮች እያስመዘገቧቸው ወይም እያስቆጠሯቸው ያሉ ጎሎችን ስንመለከት ለቡድኖቻቸው ስኬታማነት ትልቁን አስተዋጽኦ እያበረከተ ነው የሚገኘው። እንደውም ማርከስ ራሽፎርድ ባሳለፍነው ሳምንት 3-0 በሆነ ውጤት ማንቸስተር ዩናይትድ ተጋጣሚው ሲያሸንፍ 2 ግቦችን ማስቆጠሩ የሚታወስ ነውና በአጠቃላይ በ36 ጨዋታዎች ያስቆጠራቸውን የግብ መጠኖች 24 ያደረሰበት ነውና እጅግ በጣም አስደናቂ የሚባል ስኬት ነው። ኦሲሜንን ይወሰድ እንደሆነ በሴሪያው 18 ግቦችን በማስቆጠር የከፍተኛ ግብ አግቢነቱን እየመራ ይገኛል። እሱ ብቻ ሳይሆን በዚህ በአውሮፓ ቻምፒየንስ ሊግ የናፖሊ ተሳትፎም ትልቁን አስተዋጽኦ እያበረከቱ ከሚገኙ ተጫዋቾች መካከል የሚጠቀስ ነው። በነገራችን ላይ ማንቸስተር ዩናይትድ ይህንን ተጫዋች የማምጣት ፍላጎት አለው። ራሽፎርድ በአብዛኛው ከመስመር እየተነሳ የሚጫወት ተጫዋች ነው። ኦሲሜኒ ደግሞ 9 ቁጥር ቦታ ላይ ወይም ደግሞ የፊት አጥቂ ሆኖ መጫወት ይችላል። ማንቸስተር ዩናይትድ ደግሞ አሁን ጎሎኛል ብሎ የሚያስበው የፊት አጥቂ የሌለው ከመሆኑ ጋር ተያይዞ ምናልባትም ይህንን ተጫዋች በቀጣይ የዝውውር መስኮት ወይም ደግሞ በክረምቱ የዝውውር መስኮት የማምጣት ፍላጎት ሊኖረው ይችላል። ተጫዋቹም ቢሆን ከዚህ ጋር ተያይዞ ጥያቄ ተነስቶለት ወደ ማንቸስተር ዩናይትድ አልሄድም ማለት አልችልም የሚል መልስ ነው የሰጣቸውና ይሄ ማለት ምንድነው ተጫዋቹም ወደ ማንቸስተር ዩናይትድ የሚሄድ ፍላጎት እንዳለው የሚያሳይ ነው። ይሄ ተጫዋች እንደተባለው ማንቸስተር ዩናይትድን የሚቀላቀል ከሆነ ምንም ጥርጥር የለውም አሰልጣኝ ቴን ሃግ የቀድሞውን ማንቸስተር ዩናይትድ የመመለስ እድላቸው እጅግ በጣም ሰፊ ይሆናል ተብሎ ነው የሚታሰበው። እጅግ በጣም አስደናቂ እንደው ልጁ ጣሊያን ሴሪያ ላይ መሆኑ ጎዳው ማለት እንደ እንግሊዝ ፕሪሚየር ሊግ የሚታይ ሊግ ውስጥ አለመሆኑ ጎዳው እንጂ በእንግሊዝ ፕሪሚየር ሊግ ላይ እየተወዳደረ የሚገኝ ተጫዋች ቢሆን ኖሮ
እጅግ በጣም ብዙ ሊወራለት የሚገባ አስደናቂና ለተጋጣሚ ቡድን ራስ ምታት የሆነ አጥቂ ነው። ማግባት ብቻ ሳይሆን ለጎል የሚሆን እድሎችንም በማመቻቸት ረገድ እጅግ በጣም የተዋጣለት ተጫዋች ነው። እሱን ከተመለከትኩ በኋላ ይበልጥ ስለተጫዋቹ እንዳውቅ ግፊት ስላደረገብኝ ጨዋታውን ጠብቄ እዛ ሰዓት እንዳያደርገውኛልና በርግጥም እዛ ላይ የተመለከትኩት ነገር ሜዳ ውስጥ አየሁት። የሚያስጨንቅበት መንገድ፣ ፍጥነቱ፣ ኳስ የሚቀበልበት፣ ለተከላካዮች ራስ ምታት የሚሆንበት ያገባውን ጎል ስትመለከት በራሱ በርግጥም ይሄ ተጫዋች የሚገርም ተጫዋች መሆን ይችል ነበር። ስሙን ነው ማለት አሁን ያለበት ፖዚሽን ምርጥ ነው እያለ በርግጥም በጣም ተሰሚነታቸው ከፍ ያሉ ሊጎች ላይ እንደ እንግሊዝ ፕሪሚየር ሊግ ያሉ ሊጎች ላይ ቢሆን ምን ያክል ከፍ ሊል እንደሚችል ስገምተው ራሱ በጣም ትልቅ ተስፋ ያለው ተጫዋች። እድሜውም ደግሞ ወጣት ነው። ከዛ ውጪ ቀደም ሲል እንደነገርኩ ይሄ በተለይ ፕሬሲንግ ፉትቦልን ለሚጫወቱ ቡድኖች በጣም ምቹ የሆነ ተጫዋች ነው። ምክንያቱም የመቆም ባህሪ አታይበትም። እያንዳንዱ ኳሷ ባለች በተለይ የተጋጣሚ ቡድን ተከላካዮች ኳሶቹን በሚቀባበሉበት ቦታዎች ላይ እየተሯሯጠ የማስጨነቅ ስራዎችን ሲሰራ ትመለከታለህ። ይሄ ደግሞ ፕሬሲንግ ፉትቦልን መጫወት ለሚፈልጉ ቡድኖች በጣም ተስማሚ አይነት ተጫዋች ነውና ምናልባትም እነ ዩርገን ክሎፕም ወደፊት አይናቸው ሊያሳርፉበት ይችላሉ ብዬ የማስበው አይነት ተጫዋች ነው። ምክንያቱም ቅድም ብያለሁ ለፕሬሲንግ ፉትቦል በጣም የተመቸ ተጫዋች ነው። አሰልጣኝ ቴን ሃግም ቢሆን ይህንን የጨዋታ ሀሳብ ከሚያራምዱ የዓለማችን ትላልቅ አሰልጣኞች መካከል አንዱ እንደመሆናቸው መጠን የዚህ ተጫዋች መምጣት የእሳቸውን የጨዋታ ፍልስፍና ከማስጠበቅ ባለፈ ማንቸስተር ዩናይትድን አንድ እርምጃ ወደፊት ላራምድ ስለሚችል ከዛ አንጻር ያመጡታል ተብሎ ነው የሚታሰብ። ወደ 120 ሚሊዮን ፓውንድ አካባቢ የተመደበውና እሱን የማምጣት እድላቸው ጥሩ ይሆናል ብዬ አስባለሁ። ከዛ ውጪ ግን ሃሪኬንም ወደ ማንቸስተር ዩናይትድ መሄድ አለበት ተብሎ አስተያየት ከተሰጠባቸው ትላልቅ ተጫዋቾች መካከል አንዱ። በተለይ ቴን ሃግ ከመጡ በኋላ ብዙ ትላልቅ ተጫዋቾች ለማንቸስተር ዩናይትድ ቢጫወቱ እየተባሉ ነው የሚገኘው። አሁን የቀድሞ የአርሰናል ተጫዋች የነበረው ፖል መርሰን ምንድን ያለው ማንቸስተር ዩናይትዶች ለአንቶኒ 85.5 ሚሊዮን ፓውንድ ከሚያወጡ ለምንድን ነው 100 ሚሊዮን ፓውንድ ከፍለው ሃሪኬንን የማያስፈርሙት የሚል ጥያቄ አንስቶ ነበር። ሃሪኬን በእንግሊዝ ፕሪሚየር ሊግ ውስጥ እየፈጠረ ካለው ተጽዕኖ አንጻር ስትመለከተው 100 ሚሊዮን ፓውንድ ለአንቶኒ 85.5 ከወጣበት ለኬን ደግሞ 100 ሚሊዮን ፓውንድ ማውጣት ጉዳት ያለው አይመስለኝም። እንደውም በብዙ ያተርፉበት ነበርና እዛ ላይ ማንቸስተር ዩናይትድ ተሰርቷል የሚል አስተያየት ሰጥቷል። እንግዲህ የአርሰናል ተጫዋች ነው፣ የቀድሞ የአርሰናል ደጋፊ ነው። ግን ለማንቸስተር ዩናይትድ የተመኘው ተጫዋች ምን አይነት ነው ስትል በጣም ድንቁንና ምርጥ የሚባለው አጥቂ ነውና ከዚህ አንጻር ትክክለኛ አስተያየት የሰጡ ይመስለኛል ሞኒቶ። ሌላው ከጋርናቾ ጋርም የተያያዘ ጥያቄ አለ። የተጫዋቹ ጉዳይ ከምን ደረሰ የሚል ጥያቄዎችም መጥተዋል። ጋርናቾ ከማንቸስተር ዩናይትድ ጋር ለተጨማሪ 5 ዓመታት ለመቆየት ተስማምቷል። ነገር ግን ኮንትራቱን ወረቀት ላይ ያላሰፈረበት ወይም ደግሞ ፊርማውን ያላኖርበት ዋነኛው ምክንያት ከምስል መብት ጋር በተያያዘ የቀሩ ጉዳዮች አሉ። እነሱን ሲያጠናቅቅ ለማንቸስተር ዩናይትድ ፊርማውን እንደሚያኖርም የተገለጸበት አጋጣሚ አለ።